40 ዓመቱ እኮ ቤት ውስጥ ቁጭ ያላለ እናት አባቱ ጋር ወጥቶ ዞሮ መጥቶ ቤት ይገባል። ይህ ሲስተም ነው። ምክንያቱም እናት አባት ለምን ነው ልጅ የሆነ ተንቀሳቀሰክ የሆነ ተሸክመህ ሳትበላም አይሉትም። ወይኔ ልጄን እኔ አፈርልሁ እንደው በህይወት ኖር ይላል ሲስተሙ። አየህ የኛ ሲስተም አፈርልሁ ለአንተ ብቻ ኑርልኝ ይላል። እንዴ ለምንድን ነው እንዴ? አሁን የሰውዬ ጡረታ ሲወጣ አብሮ ከአባቱ ጋር ሊጦር ከእናቱ ጋር ሊጦር ነው። ይሄ አየህ ሲስተሙ ነው። ያ ሲስተም እስካልተቀየረ ድረስ ለምን ብሎ ለምሳሌ ሶሳይቲውም ራሱ ብድግ ብሎ አይ አንተ ተንቀሳቀስ እንጂ እናትህ ከጫካ እንጨት እየተሸከመች እየመጣች አንተ እዚህ ስትንገላወድ ብለክ እና ምን ላድርግ ስራ ጠፋው ሂድና እናትህን እንጨት ተሸከመ። በቃ ወይ እንደ እናቱ ሄዶ እንጨት ተሸከመ። ምንድነው ምን እናቱ እየተሸከመች አይደለችም? 9 ወር ያረገዘችው ተሸክማ ከመጣች እሱ ለምንድነው በዚህ ተሸክሙ? ምን ይሆናል? እንደዚህ አየህ ሲስተሙ አልፈቀደልንም። ያ ሲስተሙ እናቶች ተቸግረው ተለቅተው ምንም ብለው አይናቸውም ተጨናብሰው የማብላት ግዴታ አለባቸው። ሲስተሙ የፈጠረው ሲስተሙ ስልክ እኛኮ አስቀምጠን ነው እንትን ነው በእንትን የተፈጠረ እኮ ነው በሶሳይቲ የተፈጠረ እንጂ እንዲህ ነው ብለህ እኮ አለ። ግን አላስተማርናቸውም። ለምን ብለን ከዳ ደግሞ እናትየዋ ሲሸከሙ ችግር የለውም እንጨቱን፣ እሱ ሲሸከም ግን በስማም ይባል። ለምን ይሄ ነገር ልጆቻችንን በመኪና ትምህርት ቤት እንወስዳቸዋለን፣ በመኪና እንመልሳቸዋለን፣ ጥሩ ምግብ እንትን ይባልላቸዋል። እኔ በታሪኬ ትምህርት ቤት ተማሪዎች ሕፃን ሆነው ሲሄዱ የምሳቃቸው ምናምን ቦርሳ ሲሸከሙ ተሸክሜ ለምን ሸከማለሁ ተሸከም ነው የምለው። ከምን ለምን እሸከማለሁ? እሱ ለሚበላው ይገርመኛል። ወላጆች ተሸክመው ይገባሉ። የመውደድ የመጥላት ጉዳይ አይደለም። እሱ ሆድ ውስጥ ሊበላው ያለውን ከነዛ ከመለማመድ አለበት። ሆዱ መሸከም ከቻለ ጀርባው ይችላል። በቃ ይሄንን በኋላ እሱ ቁጭ ብሎ ሊበላ አይደለ እንዴት? እኔ ከለክላለሁ። አንዳንድ ጊዜ እንድኳ አንተ ክፉ ነህ ትለኛለህ ባለቤቴ ምናምን። አዎ ክፉ ነኝ፣ ግን እንደዚህ ሸከም ልጆች አንዳንድ ቀን እንደዚህ ሁን እንደዚህ ሂጂ ያትገኝ ዘበቃ እንትን በይ ምንድን ኦፍኮርስ ሊያምሽ ነው፣ ኦፍኮርስ እንዲህ ሊሆንሽ ነው ላለው። ይሄ ምን ማለት መሰለክ? የመውደድ አለመውደድ አለ። በቃ መማር አለብን እኛ ማስተማር አለብን። የምናስተምራቸው ግን እንዲህ አድርጉ እንዲህ ፍጠሩ ብላችኋል እንትን በተግባር ፕራክቲካል እንዲሆኑ ቅድም ነግሬሃለሁ። ሰው ከጥገኝነት የሚወጣው የመጀመሪያ ሕፃን ሆኖ በራሱ ወድቆ ሲነሳ። ፈረንጆች ምናልባት አንዳንድ ጊዜ ልብ ብላችሁ እንደ ኤርፖርት ገጥሟችሁ፣ እኔ አንዴ ገጠመኝ ልንገርክ። አንድ ልጅ ሕፃን ልጅ ነው በፈረንጅ እንደዚህ ማነው እዛ ኤርፖርት ውስጥ ሲሄድ በቃ ልጁ ገት እያለ ሊወድቅ ሲል በቃ እኔ ተንደርድሬያለሁ። ልቀቀው አለኝ አባትዬ። እንዴ ለምን ትይዘዋለህ? አመሰግንሃለሁ አለኝ። ምን አይነት ክፉ ነው አልኩኝ። በጣም ተናደድኩበት። ልጁ ሊወድቅ ምን ነካ? በቃ አሰብኳስ ምን ማለት ነው ብዬ መልሱን ያገኘሁት ከስንት ዓመት በኋላ ነው። ለካ እውነቱን ነው። ልጁ ከምንም በላይ ወድቆ የተነሳው ትምህርት ያስተምረዋል። ከምንም በላይ ግን ዴንጀረስ ላይ እንትን ዴንጀር ወይንም ደግሞ እንትን እንዳይ በጣም ዝም ብሎ ከሩቅ እኮ ነው የሚከተለው። አደገኛ የሆነ ነገር ላይ ብቻ እንትን እንዳይል ነው የሚከተለው የነበረው። እና አሁንም እኛም ማስተማር ያለብን ልጆቻችን አደገኛ ነገር ላይ እንዳይሆኑ ከዛ እየተማሩ እንዲወጡ። አየህ ሰልፍ ኮንፊደንስ ቢልድ የሚያደርጉት ከዛች አስተዳደግ ጀምሮ እንትን በፍጹማዊ ልጆች ወይንም ደግሞ ፐርፌክት ሆኖ አይደለም፣ በውስጣቸው ጥሩ ኮንፊደንስ ቢልድ አድርገዋል። አንዳንድ ጊዜ ቤት ውስጥ ቻሌንጅ በጣም ብዙ ነው። እንደዚህ አይሰምኑም በማለት ቻሌንጅ ያደርጉኛል ላለመሸነፍ። በቃ ማንም አያሰምን እንደዚህ ነው። በቃ ጭቅጭቅ ክርክር ጋር ገጥመን ያ ጥሩ ፓርት ነው። እኔም ቀላል አይደለሁም። ያው
ልምዴንም እድሜንም ተጠቅሜ አሸንፌ በነገራችን ላይ ባደጉ ሀገሮች በውርስ ያገኘው ንብረት ካለ በጣም የተዋረደ ሰው ነው እሱ። በጣም አንዳንድ ጊዜ አንዳንድ የፈረንጅ እንትን ሰክሰስፉል የሆኑ ልጆች ይዋሻሉ ማለት ከውርስ አግኝተው ያደጉበትን ይዋሻሉ ስል ምን ያደርጋሉ መሰል እንደዚህ ለፍቼ ከንትን ዜሮ ተነስቼ ምናምን በቃ አፕሪሺየት ስለሚደረጉ ማለት ነው። አይ አባቴ እንትን ነበረ እና እሱን እንደዚህ ያደረግኩ ምናምን ስትለው ታዲያ ምን እንትን ትወርብኛል ይላል። እኛ ሀገር ደግሞ በተቃራኒው ነው። አፕሪሺየት ያደርጋል። በቃ ሰውም የሚያይክ የኃይሌ ልጆች ናቸው ዋው ታድለው እንደዚህ እንደዚህ አላቸው። ኖ እሱ የነሱ አይደለም። ለፍተው ጥረው ግረው አፕሪሺየት አድርገው እንዲያገኙበት ፈቅዳለሁ እንጂ ይሄ የተገነባ የኃይሌ ንብረት አይደለም። ሲገነባም የብዙ ሰዎች እንትን ነው ልፋት ያለበት። ይገለገሉበታል እስከሰሩ እነሱም እስከለፉ። በቃ ይሄንን ነው እኛ ኔቨር ጊቭ አፕ የሚለው ዊዝደም ነው። በቃ ያው ሞክር እምቢ ካለህም ሞክር ነው ጊቭ አፕ የሚለን የጋ ያለ። በቃ እንደውም የሚቆጨን ነገር ያልሞከርነው ነገር ካለ ነው። ሞክረነው ካልተሳካ እንዳይቆጭን። ስለዚህ ደጋግመን ተስፋ መቁረጥ በእኔ ጋር ቦታ የላት። የኔ ዊዝደም እሷ ነች ተስፋ መቁረጥ የምትባል። ለዚህ ነው ሲድኒ ኦሎምፒክ ላይ ፖል ተርጋት እኮ አሸንፏል። ያቺ ተስፋ ያለ መቁረጥ ፖሊሲ እንትኔ የውስጥ እንትን ያችን ወርቅ ያማረች ወርቅ ሜዳሊያ እንዳገኝ አደረገኝ። ስለዚህ እኔ ለሌሎች ወገኖቼ ተስፋ መቁረጥ የሚባል ራሱ ቁረጡበት። ምክንያቱም አንዱ ትልቁ ችግራችን ይሄ ስለሆነ እኔ ቅድም እንደውም ስለ ምንድነው አንተ ሰክሰስፉል ስቶሪ ብለህ ያልከኝ ነው። ተስፋ መቁረጥ በእኔ ጋር አይሰራም። ደግሞ በምንም ታምር ምንም ምድርና ሰማይ ያልፋሉ እንኳን ተብለህ ብትባል ተስፋ መቁረጥ የለብህ። ማድረግ ያለብህ አድርገህ ይሄ ነው የምለው። እኔ ወገኖቼን ሁሉ ጊዜ አንዳንድ ጊዜ በትንሽ ነገር መርካት፣ በትንሽ ነገር ደግሞ ጊቭ አፕ ማድረግ ፕሊዝ። እንደዚህ አይነት ነገር ምክንያቱም ቀን ማነው ውሎ ሲያድር ሌላ ነገር ነው። አንዳንድ ጊዜ እኮ እንትን ላይ ምንድነው ኮከቦች እንትኖችም እኮ አሉ። ዛሬ ላይ ገጥሞ ይችላሉ፣ ነገ እኮ ገጥሞ ታገኛቸዋል። የሆነ ነገር ለምሳሌ ዛሬ በቃ በሁሉ ነገር ዲፕሬስድ አድርገህ ተፈጥፍጠህ በቃ እስቲ ነገር ይደርና ሊወስል ሌላ ነገር። ምክንያቱም ምንድነው የከዋክብት አጥኚ አይደለሁም። የሆነ ነገር ይገጥማል ካንተ ሆሮስኮፕ ይገጥምልሃል። ዛሬ ባይሆን ነገ ሊሆን ይችላል። ስለዚህ በዛ አይን እንድናየው ነው። በጣም ነው የማመሰግናችሁ። እኔ አሁን ቸግረኛል። አንዳንድ ቦታ ዞሬ ዕቃ ገዛለሁ፣ ከራከራለሁ ምናምን ግር ይላቸዋል። ለምን ግር ይላቸዋል? እኔ አይ ዶንት ኬር። ራሴ ልትገዛለህ? ራሴ እጅ እገዛለሁ። አንዳንድ ጊዜ ኦራኤል ያሉት ብዙዎቹ መብራት መሸጫ በደንብ ነው የምንተዋወቀው። ይሄ መብራት ቤቶች፣ ኤሌክትሪክ እንትን ምናምን በደንብ ነው የምንተዋወቀው። በቃ በደንብ አሁን ሌተስት ፕሮጀክት አንተ ገዝተህ ታውቃለህ? የጅማ ሲሰራ ዛሬ እንትን ነው አይደለ? አሁን ኢንተርቪው የምታደርጉኝ አሁን ማክሰኞ ነው። ቅዳሜ ዕለት ኡራኤል ነበር።